እሺ እንዴት ናችሁ? ሁሉ ሰላም? መስገን ሰላም ነን። ዛሬ የሆነ ልጅ አያነብም ብሎ እንትን አለ። ቅድም ያልኩ ልጅ ማለት ነው አቤ እና ያስቸገረች ቦርድ እቺ ናት። አዳዲሶቹ ትንሽ ያስቸግራሉ። ሜቢ በሚመጣው ኬብል የሚሰሩ ይመስለኛል። ካልሆነ ግን ዩአርቲ ኬብል ጋር ቱዘር ኬብሉን እንደዚህ ካዘጋጃችሁ በኋላ ኬብሉን ታያላ በደንብ ነጭ፣ አረንጓዴና ጥቁር ማለት ነው። ካዘጋጃችሁ በኋላ እዚች ጋር ታቻታል። ዩአርቲ ቲኤክስ ዩአርቲ አርኤክስ ብለዋል ሁለቱ ማለት ነው። ግራውንድ እዚህ ጋር መጠቀም እንችላለን። አሁን አንዴ ያዘልኝ እንደዚህ እዛ ጋር ስክሪኑ እንደዚህ ነው እንትን ዝቅ እዚህ ጋር በየገባ ቦታ ላይ ዝቅ በል እንደዚህ ካመጣ በኋላ ቺ ኬብሏን አሁን የቆረጥናትን ግራውንድ ላይ ከዛ በኋላ ፕሮግራመሯን እንትን ማድረግ ሰካናት ማለት ነው። አሁን ምን እናደርጋለን? እቺ የበየናትን ማለት ነው። የበየናትን መሰካት ከፈር ከፈር ትንሽ እንዲታይ እንደዚህ እንዲታያቸው እንደዚህ ማለት ነው። ነካ አድርጎ እንትን ስለሆነ ነው። ከዛ በኋላ ኤቲኤስን እንከፍታለን። ተሰክተልኛል። ከዛ በኋላ ፖርት ኮኔክት ያው እንደዚህ ካገኘ በኋላ እንደዚህ ያመጣልናል ማለት ነው። ከዛው ኪ1 የሚለው ነካ አድርገን ፓወር በተን ማንሳት አንዴ እንደዚህ ካመጣ በኋላ እንደዚህ ደረድርልናል ማለት ነው። ከዛ ወደዚህ መጣና ሪከቨሪው አልገባ ማነው ያው በዚህ አያችሁ ያለ ሪከቨሪ ቱ ላይ አዝዴ ላይፍ ግባ ወይ ምኑ 730 ባዶ ነው።
እኔም እኮ እንትን ብያለሁ። ባዮ ግን እንትን አለ ብቻ ግን እስቲ ቆይ የሆነ ነገር ሞክራለሁ ወይ ሌላ ሶፍትዌር ሞክርበታለሁ። ላይቭ ገባ። ለማንኛውም እቺ ኤቲኤም 30ውን እያሳየው ነው። እቺ ፒፒ 02ን ቢያለችው ማለት ነው። አሁን አያቸዋ በቀላሉ ሪከቨሪ ገባልን ማለት ነው። ድጋሚ እንድገመው አይደለ? ነቀልኩት። ነጩ ቲኤክስ ነው፣ አረንጓዴው ደግሞ አርኤክስ ነው። ጥቁሩ ግራውንድ ነው የምታረጉት። ቲፒ ኤቲኤም 30 ፒቢ 802 ነው። አሁን አትሰነዋል። እሺ ፓወር እንሰጣለን። በደንብ ይታያችኋል አይደል ቪዲዮ? በደንብ እንድታይ። ኦኬ ወደዚህ ያዘልኝ፣ ወደ ቦርዱ ብቻ ያው ከዛም እያዩ እኮ ነው ስለሆነ እንዴ ወደ ቦርዱ ብቻ ያዘልኝ። ወደ ቦርዱ እንደዚህ ትንሽ እንደዚህ እንድታያችሁ ወደ ቦርዱ ብቻ ከዛ እያዩ ስለሆነ ችግር የለውም። ከዛ በኋላ ፓወር እንደዚህ ካጠፋም በኋላ ቲ1 ከዛ በኋላ ፓወር መስጠት ወደዚህ ፓወር መስጠት ከዛ በኋላ እንደዚህ ያመጣላችኋል። ቲ1 ከእንደገና ነካዋለሁ። ከዛም ፓወር አንዴ ኦን ታረግለታለህ። ከዛ እንደዚህ ቲኤክስ ኤችዲ ካለ በኋላ እንደዚህ ካመጣላችሁ በኋላ ኤም ሎጂክ ላይ ትሄዱና ሪከቨሪ ያለው እኔ አሁን በ4 ነው ያደረኩት። ሪከቨሪ ፎር ስትነኩ እንደዚህ ሪስታርት ያደርጋል ማለት ነው። በቀላሉ ሪከቨሪ ገባልን ማለት ነው። ከዛም ፎርማት ማድረግ ነው በቃ የሚጠበቅባችሁ ነው። ይሄ በኤቲኤስ ነው። በጂኪሲም ከፈለጋችሁ በጂኪሲ ቡድሬቱን እንደዚህ መምረጥ፣ ፖርት 3 ኮኔክት ማድረግ፣ ከዛም ኮንሶል 1 ከዛ ፓወር እንሰጠዋለን። እንደዚህ ቲኤክስ ኤችዲ ሲል እንደዚህ ያመጣላችኋል። ሪከቨሪ ዋን ትሞክራላችሁ መጀመሪያ። በቃ በሪከቨሪ ዋን ነው የገባው ማለት ነው። አያችሁ አይደል? አንዴ እንደዚህ ስታክ አደረገ እንደገና ነቅሎ መሰካት ታያችኋል። በደንብ ታያላ። ከዛ በኋላ ፓወር እንደዚህ ካመጣ በኋላ ሪከቨሪ 14 ሪስታርት አደረገው። ጄኬሲ ከሆነ ያው በሪከቨሪ 14 ገባ ማለት ነው። ሁሌም ማስታወስ ያለባችሁ ኮኔክት እቺኛው ቡድሬት
ከዛ በኋላ ኮኔክት ካረጋችሁ በኋላ ኮንሰል ከዛ በኋላ ፓወር አፍስታችሁ እንደገና መስጠት ከዛ በኋላ ፓወሩን እንደገና ኦን ማድረግ አንዳንዱ እንደዚህም ሊያገኝ ይችላል አንዳንዱ ኦን አድርገኝ ይላል ከዛ በኋላ ቲኤክስ ኤችዲ ብሏል ይሄ አግኝቷል ማለት ነው እዛ አሁን ምን እናደርጋለን ሪከቨሪ ስንለው ራሱ አጥፍቶ ያበራዋል እንደገና ያ ገባ ማለት ነው አለቀ ጄኬሲ ነው የዚህኛው ለማንኛውም 14 ላይ ነው ያለው 14 ማለት በሼር ስንጠቀም እቺኛው ኮማንድ ማለት ነው ሪቡት ሪከቨሪ የምትለዋ ማለት ነው በሼር የሞባይል ስንጠቀም ማለት ነው እቺኛው ሴኩሪቲ ፖርታል የምትለውን ራን እናረጋታለን ያ እምቢ ያለው ልጅ ራሱ መጥቷልና መስራይ ሰማላ መስራይ ከተሰማ ያው እምቢ ያለን ቦርድ ነው እያደረግን ያለነው እሺ ታያላ አዮ እና ኬብልን እንደዚህ ነው መቁረጥ ያለብህ ኬብል ተቆርጥና ኖርማል ሲ ታይፕ ማለት ነው በዩኤስቢ በኩል የምትቆርጠው ተቆርጦ በኋላ እንደዚህ አዮ ይታያል ነጩን ቴክስ አረንጓዴውን አሬክስ አድርገህ በየደ ግራውንድም ግራውንድ ነው የምታረገው እና እንደዚህ ከበየርክ በኋላ በቀላሉ ማድረግ ትችላለህ ኮኔክት ታደርገዋለህ ምንድነው ማብራቱ ኦኬ ከስክሪኑ ጋር ተያያዘ ነው ስክሪን ሪከርድ ነው በቃል ለዛ ነው እንደዚህ የሚደመዝዝ ከዛ በኋላ እንደዚህ ካረከ በኋላ እዚህ ጋር ፖርትን ትመርጣለህ ፖርት መጥተላታለህ ለምን ብቻ ቦርድ እዛም ይታያችኋል ከዛ በኋላ ኮኔክት እንደዚህ ካመጣ በኋላ አክሰስ እንዲያደርግልህ አንዱን ክሊክ አድርገህ አይሽልም ነው ከዛ በኋላ ሪስታርት ታደርግና ሃይሴልከን የሚለውን ነክተህ ቺን ክሊክ ማድረግ ደጋግመህ ከዛ በኋላ ኦን ማድረግ ከዛ በኋላ አይቷል ቲኤክስ ኤችዲ ብሎ አመጣልህ ከዛ በኋላ ኤም ሎጂክ ጋር ትሄድና ሪከቨሪ ቱ ሪከቨሪ ቱ ላይ ነው
ወዲያው ሪስታርት አደረገው። ያ ተጋርበት እና በቀላሉ ሪከቨሪ ያደረገ ማለት ነው። ስቴፑን ልድገምልህ አንዴ። ቡት አክሰስ ሃይ ሲልከን ክሊክ ታደርገውና ክሊክ እያደረከው ከሁለት አንዱን እየመረጥክ ፓወር ኦን ታደርግለታለህ። በቃ አይተዋል። ቲኤክስ ኤችዲ ብሎ እንደዚህ ይደረድርልሃል ማለት ነው። ከዛ በኋላ ኤም ሎጂክ ጋር ትመጣና በሪከቨሪ ቱ ነው ያደረግነው። በዋንም ቢካለ በቱ በስሪ በፎር እያደረክ ነው የምትቀጥለው። አሁን በቱ ስለገባ በቱ ሪስታርት እናደርገዋለን ማለት ነው ድጋሚ። ያ ገባ ማለት ነው አለ። እምቢ ካለ እምቢ ሲላችሁ እቺኛው መበየድ ማለት ነው። ግዴታ ሁሉንም ሪድ ያርግ ሳይሆን እቺኛው በዚህ በዛ ማድረግ ስላላችሁ በሚቀጥለው በሚመጣው ቴብል ደግሞ አራት አይነት ስለሆነ ያም ሆኖ ላይነብ ይችላል። አንዳንዴ ሲያስቸግር በቀላሉ እንደዚህ አድርጋችሁ በይዳችሁ መጠቀም ትችላላችሁ ማለት ነው። አንበት በአንዱ ላሳያችሁ። እቺን ዲስኮኔክት ላርጋትና ዲስኮኔክት አረግ ነው። እንደዚህ ያመጣል። ኮኔክት እዚህ ጋር ሚዲያቴክ ብሎ አክሰሷን አክሰስ ተዋለሽ። አንዱ ላይ ተሞክሮትና እምቢ ካለ አክሰስ ካላገኘ አክሰስ ቱ አክሰሱን ተነካና ፓወር ማስተር አክሰስ አመጣ ይዋለ ቴክስ ብሎ አመጣ። ከዛ በኋላ በቀጥታ ሪከቨሪ አለ። ሪስታርት አደረገ ማለት ነው። በዚህኛው ሪከቨሪ ካላረጋው ማስተር አክሰስ ላይ ያገኘልን። ሪስታርት አድርጎ ግን እንትን አላስገባም። እንደዚህ ተናካውና ኮማንዶ በእነዚህ ማድረግ አሁን ይሄን አላገኘም። በሪልቴክ አላገኘም።
ያው ቴክስት እንደዚህ ብሎ ካመጣ በኋላ በዚህ እምቢ ካለ ሲስተም ሪሴት ሚዲያቴክ ላይ በሲስተም ሪሴት ሪስታርት አድርጓል። አላስገባውም። ለዚህ ተመለሰን ማስተር ጋር እንሄድና ማስተር አክሰስ ከዛ በኋላ ሲስተም ሪሴት አላስገባም። ሪስታርት አድርጎታል። ግን አሁን እዚህ ጋር እንመጣለን። ሪል ቴኩን ኮኔክት ፓወር ኦን የተለያየ አማራጭ ስላለው በአንዱ ብቻ መቶ አይደለም፣ የተለያየውም መሞከር ነው። በዚህ እምቢ ካለ አፕዴት አለው ይሄኛው። አፕዴቱን ልክላችኋለሁ። አይባ ያላፋያችሁ ወደ መስሪያ ያያ ነው ብዬ ተስፋ አደርጋለሁ። መስሪያ ገብቷል አይደል? አይቷል። አቤ ሳንታ ይሰማል? ይሰማል። በደንብ ይታያል አይደለ? እንትኑ ግልጽ ነው አይደለ? አዎ ግልጽ ነው፣ ይታያል። ልጁ ትንሽ ስለከበደው እኮ ነው። እቺኛዋ ቴክስ አቤት በቃል ስነግረው ሊገባው ስላልቻለ ነው በዚህ እንትን ያልኩት። አፕዴቱን እንትን ቢላለው መሰለኝ አንተ። እሺ ሁለተኛ ሎጎ አሰራር ላሳያችሁ እንዴ? እሺ የፎርኬ ላሳያችሁ። እሺ እንየው። እሺ አዝዴ ይሰማል? እንዴት ነህ? አላው እንዴት ነህ? አለሁልህ። ላሳያችሁ የፎርኬ ሎጎ አሰራር። አዎ ደስ ይለናል። ፈልግ ነበር። ደስ ይለናል። እንዴት አይፈለግም? የማይፈለግ ነገር አለ እንዴ? እንፈልጋለን። ማይፈለግም አይደለም፣ በደንብ እንፈልጋለን እንጂ
አይ ልጁ ናላውን አዞሩትና በቃ ልጁ በጣም ተጨናንቋል። ፖስተዋል አይደለ? ቪዲዮውን ፖስተዋለሁ ወይ ምን አደርገዋለሁ? አዎ አይቀርም። አጋጣሚ ስራ መጥቶ ስራ ለስራ ብዬ እኮ ነው። ምን ሚዩት አድርጋት እንትን አትልም? እሺ ጆታ ጆጎ ሲጅራ እንዳያመልጥ አይደገምም ሎጎ አይደል እንደያዘ አዎ በደንብ ግን እንትን አድርገው አንዳንድ እኔ ጋር ስሙዝ እየሆነ አይደለምና ስሙዝ እየሆነ አይደለም እይታ ቁርጥ ማለት ነገር አለ። ኦኬ ኮኔክሽን እንደሆነ እሺ ብቻ ችግር የለም አዳምጣለሁ። እሺ ከስተማይዜሽን ቶልስ ትባላለች እቺ እዛን ራን ሶፍትዌሩን ልክላቸዋለሁ። ኦኬ በቀደም ካንተ ኮፒ አደረኩታል። ያው እንደዚህ ያመጣላቸዋል። ታያላ በደንብ ጆኮኖር እዛ በኋላ ላውድ እዛን ሲት ሎጎ ኢሜጅ ቱ ቼንጅ ሎጎ የሚል አለ እዚህ ጋር ታያላ። እዛን ኦኬ አሁን የምናደርገው ምንድነው እስኪ ፎርኬው ማለት ነው በዚህ ላይ ሳየህ እንዴ 7:13 በቀደሙ ማለት ነው። አለ እስኪ 7:13 ፒሲ 8:1 ይሄ ቦርድ ማለት ነው። ኦኬ ይታያል ቦርዱ እቺ ማለት ነው። ቦርዱ ላናብን ብዬ ነው። እዛን ደብል ክሊክ ኦፕን ታደርግለታለህ። እዛን ጠብቀዋለህ የተወሰነ ደቂቃ። No, yo coco está cero con robo. Anatimi. Okay, speaker chada. Yes. Why?
አይደለም ሰርቨር አለው ማንጎ የሚባል ሰርቨር አለው የትኛውን ሊጭንለት ነው አረጉድ ነው ቆይ በኋላ ደውላለሽ አንዴ ከዛ በኋላ አንፓክ እንደዚህ ያመጣላችኋል ከዛ በኋላ ፓወር ሎጎ ቡት ሎጎ አያችሁ አይደለ ሰብሮን ቀጥታ መቀጠል ማለት ነው ይቅርታ እንግዲህ በመሃል ሽቀላ ስለመጣ ነው እና እንደዚህ ያመጣላችኋል ማለት ነው ያየ ነው አዝዴ ይታያል በደንብ እንዴት አንድ ፕሮሰስ እንደገማ ለቀጥል ይታያል ጆ እያየሁኝ ነው ምን አልከኝ ጆ አንዴ ትርገመዋለህ ካላስቸገርኩ ያቺ ቀጥታ ሶኬት ነው ማለት ወይ ልድገመው አንዴ ድገመው ነው ያልከኝ ከቻለ ካላስቸገርኩ ድገመው ነው ያልከኝ አዎ ወደኋላ እንዳልጎታችሁ እንጂ የሆነ ነገር በመሃል አመለጠኝ ወሬ እያወራክ እያለ así contigo ande Google አሁን አይታየም ጆኔ Por eso, cuatro, había ni tiene la por ahí, ኮኔክሽን ወጥቶብኝ ነበር እሺ አቤ ለዛ ነው እንትን ያልኩት
ሰላም ጌች ትንሽ ዘግይተህ ነው የመጣው ግን ደግምልሃለሁ እሺ አሁን ለጀሙት ነው ማለት እኮ ነው አንተ ወይ እየጠበቁ ተገባለህ ወይስ ልቀጥልላቸው ለነሱ ቆይ እሺ ልግባ በማልኩ እያቋረጡኝ ነው ማሽቀላ ያው ገብቻለሁ አለ እሺ እዚህ ጋር ደርሰን የቆምነውና ልጀምር ከእንደገና ወይስ ተረታቋል ይቀደም ከዚህች በፊት የነበረችውን ብትደግማት አሪፍ ነበር እሺ እንደገና ልክፈተው እንደገና ልክፈተው እሺ ከዛ ላውድ ከዛ ሲት ሎጎ ኢሜጅ ቱ ቼንጅ ሎጎ የሚለውን ኦኬ ከዛ ፋይልን ያስቀመጥኩበት ቦታ የ4K እስኪ 713 ፒሲ 821 የሞከርን ያለን ማለት ነው ሎጎ ለመቀየር ያ የዚህ ማለት ነው እስኪ ከፍታ ያው ትንሽ ኤክስትራክት ሲያደርግ ትንሽ መጠበቅ ግድ ነው እስከዛ ግን ላሳየው ለእንትና እንዴ ጌች ከኋላ ስለመጣ ወይማ አሎ ደውልልሻለሁ እሺ ማላይቭ ነኝ እስካረግ ለሱ ልትገምለት እሺ ጌች አለ አይደለ ጌች አለ ጌች አለን እንዴት ነህ ሁሉ ሰላም ጌች ይታያል ጌች መልስ የለም እንግዲህ በሚቀጥለው እንደግመዋለን በቃ ላንተ
በቃ ወደ እንትኑ እንሂድ። ከዛ በኋላ አንፓክ ይላል እንደዚህ አዝዴ ነው ጆ ያየው ነው። ከዛ በኋላ እንደዚህ ካመጣለ በኋላ ፓወር ቡት ሎጎ አለ፣ ቡት ሎጎ አለ። አዩ አለ እንደዚህ ጋር ከዛ በኋላ ኦፕን እሺ ከዛ በኋላ ያስቀመጥከውን ሎጎ ኖ ማለት ያለበት እዚህ እንደዚህ ያመጣልሃል ማለት ነው። አዩ ዘርጋማው ያውናል። እስቲ ኦፕን እሺ ከዛ ሎጎ ትመርጣለህ። ከዛ do you want to convert to RGB format yes will be convert to RGB choice no will be convert RGB ሚለው ነው የምታረገው። እሺ ከዛ በኋላ ፓክ ትለዋለህ። ፓክ ትለውና ሪኔሙ እንዳያስቸግር የቀደሙን ሪኔም Donde bizimle የቀደሙን ሪኔም ኮፒ ለማድረግ ነው። እሺ መጣው ከዛ በኋላ ነው ከዛ በኋላ የቱጋ እናርገው ዲስክቶፕ ላይ አዝዴጋ እናርገው ፋይሉን ከዛ ነው ፓክ እያደረገው ነው ማለት ነው። ፓክ እስኪያደርግ ትጠብቃለህ ማለት ነው። ጌች አለ ድርጋም የቀደሙን ሪከቨሪውን ሰማል አልገባም እኮ ምንድን ነው እና ወጋየ ሉሌ ይቅርታ ቤተሰብ እንዴት ናችሁ? ሁላችሁም ሰላም ነው? ሎጎ አሰራር ላይ ደርሰናል። እሺ እሰማለሁ። ለምን አለቀም? ሁለት ነበር። ያ እንግዲህ ትንሽ ፓክ እስኪያደርግ ይቆያል። እሺ አዜ ለዛ ነው እና እስከዛ ሉሌና ጌች ካሉ ልዝገምላቸው የቀደማል አነብም ይመርጣል ለሚሉት መልስ ስለሚሆን ትታያለች ሉሌች ቦክ ይታያል በደንብ ቦርዱ የሆነች አራት ማዕዘን ቦክስ እየታየች ነው። ቦርድ
ከላይ አሁን መጣ ያን ይታያል። አይ መጣ ምናምን ብሎ አንዱ ሲል ያው ዩአርቲ የማያነብ ከሆነ በኬብል 4 ኬብል ነው ያለው። ገና ሁለቱን በአሁኑ ነው እንትን ብዬ መሰጣቸው እጄ ስላልገባ ነው ያኔ እና በአራቱ ኬብል የማያነብ ከሆነ ይሄ 5ኛ ኬብል ነው የሚሆነው ማለት ነው። እንደዚህ ዩአርቲ ትበይድና ቴክስ ነጭ ነው፣ አርኤክስ ደግሞ አረንጓዴውን ታረግና እዛ በኋላ ኮኔክት ካረክ በኋላ ቦክሱ ላይ እንደዚህ ተሰካታለህ ማለት ነው። በዚህ ቦክሱ ላይ ከተሰካ በኋላ ከዛ ሶፍትዌርን ትከፍታለህ። እዛ በኋላ ፓወር መስጠት ኪዋን የሚለውን ነክተህ ነው ፓወር መስጠው። ከዛ በኋላ እንደዚህ ያመጣልሃል ማለት ነው። ከዛ እዚህ ጋር ፓወር መስጠት ከዛ አይቷል ቲኤክስ ኤችዲ የሚለውን አመጣልን ማለት ነው። ከዛ በኋላ እዚህ ጋር ያለውን ኮማንድ መጠቀም አሁን በሶስት ነው አያ በሪከቨሪቱ ቀጥታ 10 ሰከንድ ባልሞላ እንትን ውስጥ እንደዚህ ታደርገዋለህ ማለት ነው። ታያለህ አዮ በቀላሉ እና ያልሞከርነው እኛ ትልቆቹ ሳምሰንግ ምናምን እንደዛ ሆነም ስለማያውቁ እነሱ እኛ በዛም ብዙም አልሄድንም። ዋናው ለነዚህ እንዲሰራ ነው። ሰርቷል። ተመረጠ። በዚህ ኬብል ነው የሚመጣው እና እንደዚህ ያለ አዝዴ ወደ እናንተ ልመለስና ፓክ አዩ አይደል አዝዴ እና ከዛ በኋላ ምን ታረጋለህ? አሁን ፋይልን ቼክ ለማድረግ ከፈለክ ላውድ ትለውና ድጋሚ ሲት ሎጎ ኦኬ ትለዋለህ። አሁን አዝዴ ጋይቷል። እዚህ ጋር ነው ሴቭ ያደረገው። ጋይቷል። እሺ ያው ቀን ነው እዚህ ጋር 11:15 አይቷል። ኦፕን ይማር ያለሽ ታንክ ዩ። ለማንኛውም ሎሌ ያው ፋይል መግዛት ይቀራል። ሰምታላ ኢንኬዝ እንኳን አላነብ ቢል በአምስቱ ማለት ነው የፋይል ችግር ስለሚሆን ፋይል በነፃ ስለምትወስዱ ብዙም አያሳስብም። በነገራችን ላይ ቀድማችሁ የከፈላችሁት እንትን ማለት ይችላልላችሁ፣ ፋይል መውሰድ ይችላልላችሁ። ፋይል ፈለጋችሁት መውሰድ ይችላልላችሁ። ይሰማል? ይሰማል። ላይሰንሱ ሰራላ አቤ አልነገርከኝም። አምፓክ አረገው ማለት ነው። እሺ አስጋየ አይደለ? ከዛ በኋላ አሁን አየው ፓው አየው ቡት አየው አይደለ? ይሮታል ማለት ነው። አዲስ የተቀየረው ማለት ነው። አሁን አዲስ የተቀየረውን አሳየ ማለት ነው። ኦኬ ለእያንዳንዱ ሞዴል ደግሞ እንሄድበታለን። ስለነዚህም እያንዳንዱ ነገር መንካት ያለባችሁና የሌለባችሁ ደግሞ አለ ብዙ ነገር እዚህ ላይ። ኦኬ ሁሉንም ቴክ አረጋለሁ እንትን አረጋለሁ ብትል ቻው ነው። አስተኝቼ ዘፍናለሁ ትላለህ። ከዛ በኋላ አቻ ገነለ እንደዚህ ሆኗል ማለት ነው። ሶፍትዌሩ ልክላችኋለሁ። ገብቷል አይደል? ሉሌ ጌች ወይ ሉሌ የቀደሙ ቦርድ ማለት ነው። አዎ ጆዬ፣ ያው የተወሰነ ነገር ጥያቄዎች ምን አይኖሩኛል በግል ልጠይቅ ትንሽ ወደኋላ ስለቀረውኝ ወደ ኋላ አላረጋችሁም ብዬ ነው። ለምን ችግር የለውም ጠይቀኝ። ስራ ላይም ስለሆነ ያው ጨርሰናል። የሚወጣ ችግር የለውም
ስራ ላይ ስለሆንኩኝ ስራ ቦታ ስለሆንኩኝ ለዛ ነው ጆይ። በቃ ደውልልኝ፣ ችግር የለውም። የፈለከውን መጠየቅ ትችላለህ። እሺ እሺ አመሰግናለሁ። ተባረኩ። እሺ ዛሬ ጥሩ ይደናል። እንደዚህ እናደርጋለን። ማይኩም ስለመጣ አያስቸግረኝም። ማይክ መጣ። ማይክ እኮ ነው በቀደም አዛ ያደረገኝ። እኔ አልነበርኩም፣ አላየሁም። እሱን የበቀደም አስሊያ ማን ነው? ሉላ እንዴት ነህ? አቤት። አይ ሰላም ናቸው አለን። ከፍተሃል። አመሰግናለሁ። ባሉ ደህና ደሩ። ጆ በል ሰላም። አይ ቻው። አይበቃንም? ሰላም ምን ልጨምርላችሁ? ምን ልጨምርላችሁ? ምን አውቃለሁ። ደስ ያለህን መርቅ ጊዜ ካለ። ግን ሰው አሁን ሰዓቱ ለሸንኮ ሻምዘ ጨምርላችሁ። እንኮ ስለ ዳምፕ ኦኬ ዳምፕ እሺ። ፋይል አሁን ሳምሰንግ ኤልጂ ምናምን እንቸገር የለ ኖርማላችሁ። ይሄ ሁሉ ገና እንማራለን። በነገራችን ላይ ይሄ ሁሉ ማለት ነው። ሌላ አለ ራሱ የተቀመጠ ነው። ዳምፕ ሪፔር ከዛ በኋላ እንደዚህ ያመጣላችኋል ማለት ነው። ባክአፕ ካረጋችሁ በኋላ ፋይሉን እዚህ ጋር ብሮዝ ታያላ በደንብ ይታያል አይደል? ከዛ በኋላ በዳምፕ ያረከውን ፋይል ኦኬ ዳምፕ ስታረግ መጀመሪያ እንዴት ነው? ዳምፕ አሁን ለምሳሌ ክራሽ ያረገ ፋይል አለ አይደለ? አሁን የምናጣቸው ፋይሎች አሉ ኤልጂ ምናምን ማለት ነው። እና ሌሎችም እንደዚህ አሁን ታዘጋጅለታለህ ማለት ነው። አሁን ይሄ ኤልጂ ነው። ከቦርዱ ላይ እንዴት ነው የምትወስደው? በአርቲ ነው የምትወስደው። በአርቲ በቦክስ ነው የምትወስደው። በቦክስ በቦክስ በዩአርት ማለት ነው። አርኤክስቴክ ኤፕሮሙን ነቅላውን ባካፕ አረግነው እንበል ኤልጂ አሁን ፋይሉ ክራሽ ያረገ ስታንድ ባይ ምናምን ሆኖ አይደል የሚመጡት እና አንዳንዴ ፋይል ያስቸግረናል ለማግኘት በተለይ ኤልጂ ብዙ አይነት ስለሆነ ያንን ፋይል ባካፕ ያረከውን ደብል ክሊክ አድርገን እንደዚህ ትሰጣለህ ማለት ነው። አዮ አሁን ይሄ ፋይል ንጹህ ነው። ንጹህ ስለሆነ ኦኬ ነው ያለው። አዮ እዛን ኤረር ካለ ሰሌክት ኦል ብለህ ሪፔር ማድረግ ነው። ኦኬ እዛ ሪፔር ማድረጊያ ነው። ሪፔር ማድረግ የራስን ዳምፕ ፋይል ሪፔር ማድረግ ትችላለህ ማለት ነው። ኦኬ ይሄ ማለት ከኖርማሊ ፕሮሞች ላይ ነው። ከኖርማል ፕሮም ከኤንኤምሲ ምናምን ይለያል። ኤንኤምሲ አለ እሱ ደግሞ ሌላ ነው። ይሄ ይሄ ኖርማል ፕሮግራም ከምናደርጋቸው ገባኝ። ይሄ ኖርማል ነው። ካልማታገኝ ከሆነ አሁን ፋይል መፈለግ አትሄድም። እዚሁ ላይ ሪፔር ታደርጋለህ ማለት ነው። እዛው ራሱ ሪፔር ታደርጋለህ። ይሄም አንድ አሪፍ ነገር ነው። በጣም ፋይል በጣም አሪፍ ነው። ፋይል ከምትቸገር አይሻልም? አሪፍ እንደዚህ እያለን እንማማራታለን። ኦኬ እሱ ራሱ ነው አራቱ ራሱ ነው አራቱ
እኔ የምለው ጆዬ ወየሎ ላይ እንዴት ነው ሰዓቱ ተመችቷችኋል? ሰዓቱ ተመችቷችኋል? ሰዓቱ እኔ እንጃ እንግዲህ ያው ሰዓት ይስተካከል ካላችሁ እናስተካክላለን። አስዴ ምን ይመስላል? እኔ እንጃ እኔ ይሄ ሰዓት ብዙ ጊዜ አስቸጋሪ ነው የመስለኝ ለኔ። በጣም አስቸጋሪ ነው። እኔም ያው ስራ ላይ ስለመሆን ኖርማሊ አሁን እኔ የስራ አቤ ስንት ሰዓት እናድርገው ታዲያ? ከ3 ሰዓት በኋላ የሌሎች ከ3 ሰዓት በኋላማ ነው ጆሮ አገላለሁ። አረ ችግር ለማገል ብቻ ያው እንትን አንድ ትራፊክ እናስቀምጥና መስመር የሚያስይዝ አረ መንገድ ስታል ምናምን እያለ የሚመልስ አንድ ሰው እናዘጋጃለን። በዛ እያደረገን ሉሌ ወይ ሳንታ ብራዘር አማን ነው። ምንድነው የምትረብሸው? ሰዓት ምናምን ምንድነው? እንትን ሰዓት ላፊ ያስከታል። ሰዓት ይስተካከል እያልኩኝ እኮ ነው። ሰዓት ቢቀየር ምን ይመስላችኋል? ይኸው እስከ ዛሬ ቁጭ ብለን አሁን ላይቭ ስገባ ስራ መጥቶ እኮ ስራ ላይ ነው ነበር እኮ። እንደዚህ እኮ ነው ሰዓቷ ትንሽ። በተለይ ለኛ እኮ ከሰዓት በኋላ የምንገባው ከ9 ሰዓት ተኩል ምናምን በኋላ 10 ሰዓት ስለሆነ እኔ አሁን ማታ እስከ 3 ሰዓት እስከ 2 ተኩል በቃ ስራ ቦታ ነው የምሆነው። እስከ 2 ሰዓት በትንሹ እሺ ነገ ምን ልስራ አዝዴ? ሰዓት የፈለጉ ወስኑ። የፈለጋችሁትን እንትን በሉ ኮሜንት ላይ እዛው ላይ ሰዓቱን የፈለጋችሁትን ሰዓት ጻፉ። ከዛ እንመርጣለን እኛ ከዛ ውስጥ ያው በአብላጫ ድምጽ ነው። ነገ ምን ላሳያችሁ ነው መሰለህ? እነዚህ ቲኮን ፕሮግራመር አይለችም? ላከኝ ጆይ ቲኮን ፕሮግራመሯ ቲኮን ፕሮግራመሩ አሁን ነገ ያለው 3 አይነት ነው። አሪፍ የሚባለው 3 አይነት አለ ነገ በኮምፒውተር የሚሰራና በእንትን የሚሰራ እና ራሱ ማያነበው ከሆነ ቴስት ፖይንቱን እንዴት ማግኘት እንደምችሉ ወይ ደግሞ የቱ ጋር እንደሆነ እሺ ነገ ባለው ቲኮን ቴስት ፖይንት አሁን ሰከተ ማያነብ አለ። ተቋረጠ ኔትወርክ ጆይ ሰከታውን ማያነብ የለም ቲኮን። ቆይ ድጋሜ ወይ ጆይን ላድርግ ነው የተቋረጠብኝ። ኔትወርክ ነው መሰለኝ እኔ ድጋሜ ጆይን አድርግሽ ጆዬ ወይ እየሰማሁ ነው። የዛሬውን ክላስ እንትን ሪከርድ አላረኩም አይደል? ሪከርድ አድርገኸዋል? አድርጌዋለሁ መሰለኝ ሳንታ እልክልሃለሁ። ችግር የለውም። ካልሆነ መድገም እንችላለን። ምን ቀናለን ብዙ ለምን ይደገማል? እንትን ድግግሞች ስለሚፈልግ በደንብ እንዲገባችሁ እንደዛ ካልሆነ እንጂ ይሆናል። ታዲያ ነቃሽ እስቲ እንደዛ እየደጋገመን በደንብ ፋይሉን እልክልሃለሁ። ትለማመዳለህ አንተ። እሺ
ፋይሉን ለከፈሉ ልጆች ስለምልክ እንትን ከመጣ ደግሞ ሪከቨሪም ፋይል ከመጣ ደግሞ ሶፍትዌር ልክልሃለሁ። ሁሉም ስላለ ሶፍትዌር ልክልሃለሁ። አያቆይም። አንተ ይችኛል ልጨምርልህ ብዬ ነው እንጂ በዚህ 3-4 ቀን ይመጣል። እግዚአብሔር ካለ እሺ አዝዴ እንካ ያው ለለ የፈለኩት አንድ ካሜራ ልክፈትና ላሳየው። እሺ አሁን ይሄ አለ አይደለ ይታያል። እሺ አታል 12 ኦኬ እሱ ፒን ያላቸው ማለት ነው። ፒን ያላቸው እንደዚህ አየዋ። አየዋ እነዚያም ፒን ያላቸው ናቸው። እነዚህ WDXዎች ደግሞ የላቸውም። አየዋ እሺ እሺ ካሜራ አንግል እሺ ይሄ እዚህ በስተቀኝ በኩል ያለው ሊድ ያለበት ጋር እነሱ ፒኖች እኮ ናቸው አይደል? አሁን ይሄ የሰራበት ነው ነው አሁን ስገለብጠው ይሄ እነዚህ አየሁ አይደል? አየሁ ቲአራ 30 ማለት ነው። ኤችቢአር 30 ማን ነው? ቢኦኤ ቲአራ 30 ነው። ቲአራ 30 ኤኦ እሺ አይደለም ኤዩኦ ነው እኮ ኤኦ እዚያውን ፒናውት በደንብ እንትን እንዳለ WDX ሲሆን እንደዚህ የሚመጣውን አሳያለሁ ነገር። ኦኬ ቆንጆ እንደዚህ ያመርገን የሌሎችንም ቲኮን ሳገኝ እየሰራው ይላል። እሺ ወደከብ እያስቀመጥኩ ይላል። እሺ አንድ ሪከቨሪውን ብቻ ልድገምላችሁ ለነሱ። እሺ መግባት ይችላል። አዝደ ጨርሰን እሺ ይታሰናል አያለቻ ለዳግማ ምሽ አንዴ ከኋላ መጣች ልድገማ ዶሌ ወይ አለው ጆ ትታያለች አቺ ይታያላ ይታያል በደንብ ቤተሰብ ይታያል ጆ እኔ ዝም ብዬ እየተከታተልኩ ይታያል። አንተማ አይተዋል። አይ እንደሚታይ ላረጋግጥልህ ብዬ ነው። አይዞህ እሺ ጋሽ በኤችዲ ማየው አላነበ ካለ ወይ በቪዲዮ አላነበ ካለ ፒን አለው ትታያለች አሉ ላይ ዩአርቲ ቴክስ ዩአርቲ አሬክት ብሏል ማለት ነው። ከዛ በኋላ እዚህ ጋር ከበየዳችሁ በኋላ ቴብሉን ቀጥታ አምጥታችሁ ያው ከቦክሱ ጋር ማገናኘት ከዛ በኋላ ኮኔክት ካረጋችሁ በኋላ ቦክሱን
ከዛም ኪዋን ነክታችሁ ፓወር መሰካት። ከዛ እንደዚህ ድርድር ያደርገዋል ማለት ነው። ከዚያን ፓወር ኦን ማድረግ አንዴ። ከዛ አይተዋል እንደዚህ ብሎ ያመጣልሃል ማለት ነው። እንደዚህ ቴክስዲ ወይ ኮንሶል ወይ ኤምቲ ብሎ ያመጣልሃል። ከዛ በኋላ ያው ባንድ እንትን ብቻ 2 ሰከንድ ባልሞላ እንትን ውስጥ በቀላሉ ገባልህ ማለት ነው። መጀመሪያ ኪዋን ኪቱ ኪስሪ ያለው ኪዋን እምቢ ካለ በኪቱ ካልገባ ማለት ነው። ወይ ኮንሶል ወይ ኤምቲ ወይ ማስተር ብሎ ካላመጣ ማለት ነው። ወይ ደግሞ እቺኛዋ ቴክስ ኤችዲ የምትለው ካልመጣ ማለት ነው። እነዚህን ትቀያይራለህ። ከዛ በኋላ 4 ኦፕሽን ያለው ኤምሎጂክ ላይ ስለሆነ እዚህ ክሊክ ማድረግ ነው። ማስተር ሲሆን እንደዚህ ባካፕ ለማድረግ በቀደም ያሳዩዋችሁ አለ እዚህ ጋር በ8 ጂቢ ለ4 ጂቢ ብሎ አለ። እንደዚህ ያመጣላችኋል ማለት ነው። ስታረጉ ግን ተጠንቀቁ እሺ፣ በደንብ እያነበባችሁ። ዳምፕ ዩኤስቢ ቱ ኤምኤምሲ ነው የሚለው። ያው ከዩኤስቢ ወደ ኤምኤምሲ ነው። ዳምፕ ለማድረግ ግን ዳምፕ ኤምኤምሲ ቱ ዩኤስቢ ነው መሆን ያለበት። ድንገት ተሳስታችሁ እንትን ካላችሁ ይዘጋባችኋል። እሺ፣ ከዘጋኛ ኃላፊነቱን አንወዝም። ለዛ ይሄኛው ኮማንድ ደግሞ አንዱ ኮማንድ ነው። ሪቡት ሪከቨሪ ብሎ ነው የገባው። በሽር ላይ ስትጠቀሙ የሞባይል ላይ 13 ኮማንዶች አሉ። ሰጣችኋለሁ 13 ነው። ሲጨርሱ ዲስኮኔክት ማድረግ። አመሰግናለሁ። የሞባይልም እሰራላችኋለሁ። በደንብ ጥርት አድርጌ እሰራለሁ። አመሰግናለሁ። ተባረኩ። በሰላም ግቡ ጋይስ። አይበቃንም? ይበቃል። ሰላም አደሩ። እሺ ሳንታ ወይ አይበቃንም? ይበቃል። ቻው ባሉ አቤ ጌች ደህና ሶልቻ እሺ Dale. Música, güey.